ሰላም ሰላም። ዛሬ ደግሞ የሚያወራው አሜሪካን አገር ስለወጣው H1B ቪዛ ሎተሪ አወራለሁ። H1B ቪዛ ሎተሪ ብዙ ጊዜ አለ በአሜሪካን አገር። ብዙ ጊዜ አንዳንድ ሙያ ሃይ ዲማንድ የሆኑ ፊልድ ላይ ካምፓኒዎች መቅጠር ይችላሉ። በዛ ፊልድ ላይ ቀጣሪ መሆን ይችላሉ። ግን ኮምፒቲሽን በጣም ስለሚበዛ ለኤምፕሎየሮቹ አሜሪካን አገር ላሉ ኤምፕሎየሮች ሎተሪ ተሰጥቶ ይደረጋል ማለት ነውና ከዛ በሎተሪ ውስጥ ሊስት የወጡት እነዛ ካምፓኒዎች ብቻ በዚህ ፊልድ ያሉትን አሁን በመናገረው ፊልድ ያሉትን እነዛን ሰዎች መቅጠር ይችላሉ ማለት ነው። እና የዛ ሎተሪ ነው እንጂ ዓለም አገር ከአሜሪካ ውጪ ሆኖ ድንገት ቀጣሪ ካላገኛችሁ በስተቀር ለዛ አይደለም። ይሄ ሎተሪ H1B ቪዛ ሎተሪ ወርክ ቪዛ ሎተሪ ለኤምፕሎየሮች ነው። አሜሪካን አገር ላሉ ኤምፕሎየሮች ቀጣሪዎች ወይም ካምፓኒዎች እነዚህ ይሄ ሎተሪ የወጣው ከመቼ ጀምሮ ነው የምኖረው? በዚህ 2025 ላይ ከማርች 7 ጀምሮ እስከ ማርች 29 ድረስ ነው። ለሁለት ሳምንት የሚሆን ጊዜ ነው። በዚህ ጊዜ ኤምፕሎየሮች ኦንላይን አካውንት ይከፍታሉ በዩናይትድ ስቴትስ ኢሚግሬሽን ሲቲዝንሺፕ ዌብሳይት ላይ ቪዛ ሴንተር ላይ እዛ USCIS ላይ አፕላይ ማድረግ ይችላሉ። በዛ ኦንላይን ገብተው አፕላይ ይከፍታሉና እዛ ኦንላይን ከፍተው ከዛ ይወዳደራሉ ማለት ነው። እና እነዛ የተወዳደሩት ውስጥ ሊስት ይወጣል። ወደ 60 ሺህ የሚሆን በአመት ውስጥ ወይም እስከ 80 ሺህም ሊሆን ይችላልና እነዛ ኤምፕሎየሮች እንግዲህ አንዳንድ ፊልድ ላይ ያሉ በጣም ሃይ ዲማንድ ፊልድ ላይ ያሉ ባለሙያዎችን ወይም ዲግሪ ሆልደሮችን መቅጠር ይችላሉ ማለት ነው። አሁን በዚህ ላይ ነው የሚያወራው። ግልጽ ለማድረግ በተቻለኝ መጠን ሞክራለሁኝ። እነዚህ ካምፓኒዎች የትኞቹ ናቸው ካላችሁ ቴክኖሎጂ ካምፓኒዎች፣ ኮንሳልቲንግ ፈርሞች፣ ሄልዝ ኬር እና ሪሰርች ኢንስቲትዩሽኖች እንደውም ደግሞ ኢንጂነሪንግ እና ማኑፋክቸሪንግ ካምፓኒዎች ማለት ነው። በደፈናው ስታይ የተለያየ ነገር ይሆናል። ለምሳሌ ማይክሮሶፍት ሊሆን ይችላል፣ IBM ሊሆን ይችላል። ግን በደፈና የትኞቹ ናቸው መቅጠር የሚችሉ? ቴክኖሎጂ ካምፓኒዎች፣ ኮንሳልቲንግ ፈርሞች፣ ሄልዝ ኬር ኤንድ ሪሰርች ኢንስቲትዩሽኖች እንደዚሁም ደግሞ ኢንጂነሪንግ እና ማኑፋክቸሪንግ ካምፓኒዎች እነዚህ ናቸው ማድረግ የሚችሉት። ዩኒቨርሲቲዎችም ይችላሉ። ዩኒቨርሲቲዎች ግን ሊሚት የላቸውም። እንደምታውቁት በሪሰርች አሲስታንትሺፕ እና በቲቺንግ አሲስታንትሺፕ PhD ተማሪዎችን መቅጠር ይችላሉ። ዩኒቨርሲቲዎች ሊሚት የለውም። ማንኛውም ጊዜ መቅጠር ይችላሉ። ይሄ ሊሚት የለውም በየትኛውም ሀገር ላይ። ስለዚህ ይሄ ነገር አለ። ስለዚህ በዚህ ላይ ደግሞ የሚፈለጉ ፊልዶች የትኞቹ ናቸው ከተባለ መጀመሪያ አትሊስት BA ያስፈልጋል። ከዛ በላይ ቢሆን ጥሩ ነው። ግን አትሊስት BA ያላቸው ከዛ በላይ ማስተሬትም ያላቸው PhD ያላቸው በተለይ በአይቲ ላይ፣ ኢንፎርሜሽን ቴክኖሎጂ ላይ፣ በኢንጂነሪንግ ላይ፣ በማቴማቲክስ ላይ፣ በሳይንስ ላይ፣ በፋይናንስ ላይ፣ በአካውንቲንግ ላይ እነዚህ ፊልድ ያላቸው ሰዎች አፕላይ ማድረግ ይችላሉ። እንደዚሁም ደግሞ አጃስት ስታተሳቸውን የሚያደርጉ አፕላይ ማድረግ ይችላሉ። ትምህርት የጨረሱም ለምሳሌ BA ጨርሰው ያሉ፣ ማስተር ጨርሰው ያሉ እነዚህም አፕላይ ማድረግ ይችላሉ። እና የተለያየ ሰው አፕላይ ማድረግ ይችላል ማለት ነው። እና እነዚህን ካምፓኒዎች እንግዲህ ሎተሪ የወጣው ለካምፓኒዎቹ ከሆነ እናንተ እንዴት አድርጋችሁ ታገኛላችሁ ለምለው ነገር በእርግጥ አሁን ከደቂቃዎች በፊት ከአንዱ ወዳጅ ጋር እያወራው ነበርና ይሄ ነገር ያውቁም ብለህ ነው ብሎኛል። አሜሪካን ሀገር ያሉ እነዚህ የተማሩ ሰዎች እነዚህ አይሞ ያላቸው ሰዎች ሳያውቁ ቀናሉ ብለውኝ ነው። ብዙዎች የሚያወሩ ደግሞ አሉ አሜሪካን ሀገር፣ ብዙ ዩቲዩበሮች፣ ብዙ ሎየሮች ስለዚህ ጉዳይ እያወሩ ነው። እርግጠኛ ነኝ ታውቃላችሁ። እኔም ደግሞ የራስን ፓርት ሼር ላድርግ ብዬ ነው። እና ሌሎቻችሁ እነዚህ ካምፓኒዎች እንዴት ማግኘት ትችላላችሁ? የትም ሆናችሁ እነዚህን ካምፓኒዎች በጣም ሙያ አለን፣ ታለንት ነን፣ ሃይሊ ዲማንድ ሙያ ውስጥ መግባት እችላለሁ የምትችሉ እንዴት የት ነው የምታገኟቸው ብላችሁ ከጠየቃችሁ H1B ኤምፕሎየር ዳታ ሀብ አለ። የዛ ላይ ታገኛላችሁ። H1B ኤምፕሎየር ወርክ ቪዛ ኤምፕሎየር ዳታ ሀብ አለ። እዛ ላይ ማግኘት ትችላላችሁ እነዚህ ቀጣሪዎቹ ማለት ነውና እድለኛ ከሆናችሁ እንግዲህ እነዚህ ካምፓኒዎች ሊቀጥሯችሁ ይችላሉ። እና ይሄን ልንገራችሁ ብዬ ነው ዛሬ አሁን ስላለው ሁኔታ በዚህ H1B ወርክ ቪዛ ሎተሪ ላይ ኦንላይን የሚመለከተው ላይ እንግዲህ አንዳንዶችም ደግሞ ቀጣሪ መሆን የሚችሉ ልትወርዱ ትችላላችሁ። እንግዲህ በዚህ አይነት ሁኔታ አንዳንድ ሰዎች እንኳን ይሄን እድል ካገኛችሁ ብዬ ነው። ስለ ቪዛ ሎተሪ ኖርማል ሎተሪ አሁን ሜይ ላይ ይወጣል። ስም ሊስት ያሸነፉ ሰው 2026 ያሸነፉ ይወጣሉ። እሱን በሂደት እናወራለን። ካሁን በኋላ ደግሞ ያለው የሎተሪ የቪዛ ሎተሪ እድል የዲቪ ሎተሪ እጣ ፋንታ ምንድነው ትራምፕ ከመጣ በኋላ የሚለው ነገርም ደግሞ እሱን በሂደት የምናየው ይሆናል። አመሰግናለሁ።